በባለፈው ቪዲዮአችን ስለ ሙሉ ቁጥር ምንነት እንደውም የተጋማሽ እና ተጋማሽ ሙሉ ቁጥሮች በተጨማሪ የተካፋይነት ጽንሰ ሀሳብም የተወሰኑትን ደንቦች አይተን ነበር ማለት ነው። ዛሬም የተካፋይነት ጽንሰ ሀሳብ ደንቦችን እንቀጥልበታለን። እንግዲህ ከደንብ 1 እስከ 4 አይተን ነበር። ደንብ 1 ላይ ለሁለት መካፈል መቻል ይላል። ለሁለት ያለ ቀሪ የሚካፈሉ ቁጥሮች ምን አይነት ቁጥሮች ናቸው? ለሁለት ያለ ቀሪ የሚካፈሉ ቁጥሮች የአንድ ቤት ዲጂታቸው ሙሉ ቁጥር ከሆነ ኦር ተጋማሽ ቁጥር ከሆነ ለሁለት ያለ ቀሪ ይካፈላል። ያ ማለት የአንድ ቤት ዲጂታቸው 0 2 4 6 8 የሆኑት ቁጥሮች ሙሉ በሙሉ ለሁለት ያለ ቀሪ ይካፈላሉ ብለን ደንብ 1 ላይ አይተናል። ደንብ 2 ላይ ያየነው ለሶስት ያለ ቀሪ የሚካፈሉ ቁጥሮችን አይተን ነበር። ለሶስት ያለ ቀሪ የሚካፈሉት ቁጥሮች የቁጥሩ ዲጂት ድምር ለሶስት ያለ ቀሪ የሚካፈል ከሆነ ያ የተሰጠው ቁጥር ለሶስት ያለ ቀሪ ይካፈላል ብለን አይተን ነበር። ለምሳሌ የሆኑ ቁጥሮች እንዲህ አይነት ረጅም ቁጥር ብዙ ዲጂት ያላቸው ቁጥሮች ከተሰጡን እኛ ምንድነው እናደርገው? እያንዳንዱ ቁጥሮችን አንድ ላይ ደምረን ድምሩ ያለ ቀሪ ለሶስት የሚካፈል ከሆነ ያ የተሰጠው ቁጥርም ያለ ቀሪ ለሶስት ይካፈላል እንላለን። ሌላው ደንብ 3 ላይ ያየነው ለአራት መካፈል መቻል ይላል። ለአራት ያለ ቀሪ የሚካፈሉ ቁጥሮች የመጨረሻዎቹ ሁለት ዲጂት ያ ማለት የአንድ ቤት ዲጂት እና የአስር ቤት ዲጂቱ አንድ ላይ ታይቶ ለአራት ያለ ቀሪ የሚካፈሉ ከሆነ የተሰጠው ቁጥርም ያለ ቀሪ ለአራት ይካፈላል ይላል። ደንብ 4 ላይ ያየነው ደግሞ ለአምስት መካፈል መቻል። ለአምስት ያለ ቀሪ የሚካፈሉ ቁጥሮች የአንድ ቤት ዲጂታቸው ወይ 0 ወይ 5 መሆን እንዳለባት በደንብ 4 ላይ አይተናል። ዛሬም በመቀጠል ደንብ 5 እናገኛለን። ደንብ 5 ላይ የምናገኘው ለስድስት መካፈል መቻል ይላል። ለስድስት ያለ ቀሪ የሚካፈሉ ቁጥሮች ለሁለት እና ለሶስት ያለ ቀሪ የሚካፈሉ ከሆነ ያ የተሰጠው ቁጥርም ያለ ቀሪ ለስድስት እንደሚካፈል ነው። እንግዲህ ደንብ 1 እና ደንብ 2 ማስታወስ አለብን ማለት ነው። እዚህ ላይ ይሄንን እንየው 193128 ላይ ይህ እንግዲህ ለስድስት ያለ ቀሪ ለመካፈል የግድ ለሁለት እና ለሶስት ያለ ቀሪ መካፈል አለበት። ለሁለት ያለ ቀሪ ይካፈላል፣ ምክንያቱም የአንድ ቤት ዲጂቱ 8 ወይ ሙሉ ቁጥር ስለሆነ ለሁለት ይካፈላል። እሺ ለሁለት ይካፈላል፣ ምክንያቱም የአንድ ቤት ዲጂቱ 8 ስለሆነ ያለ ቀሪ ለሁለት ይካፈላል። ለሶስት ደግሞ መካፈል መቻሉን ምንድነው እናደርገው? እያንዳንዱን ዲጂቶች አንድ ላይ በመደመር ለሶስት እንደሚካፈል እናያለን። 1 ሲደመር 9 ሲደመር 3 ሲደመር 1 ሲደመር 2 ሲደመር 8 1 ሲደመር 9 10 10 ሲደመር 3 13 ከዚህ ጋር 14 16 16 እና 8 24 24 ለሶስት 8 ስለሆነ ይሄ ለሶስትም ይካፈላል። ስለዚህ ለስድስት ያለ ቀሪ ይካፈላል ማለት ነው። ለስድስት በዚህ መልኩ ያለ ቀሪ መካፈል መቻሉን በዚህ ዘዴ እናረጋግጣለን።
እቺን ደግሞ እንያት። የአንድ ቤት ዲጂቱ 4 ነው። ስለዚህ ያለ ቀሪ ለ2 ይካፈላል። ለ3 ደግሞ እንደሚካፈል እንየው። እያንዳንዱን ዲጂቶች አንድ ላይ እንደምር 3 ሲደመር 9 12 12 ሲደመር 5 17 17 ሲደመር 3 20 20 ሲደመር 4 24 ነው የወጣው ድምሩ 24 ደግሞ ለ3 ያለ ቀሪ ስለሚካፈል ይህም ለ6 ያለ ቀሪ ይካፈላል ማለት ነው። ስለዚህ ለ6 ያለ ቀሪ ይካፈላል። ይሄ ቁጥርም እቺን ደግሞ እንያ የአንድ ቤት ዲጂቱ 2 ስለዚህ ያለ ቀሪ ለ2 ይካፈላል። ለ3 ደግሞ መካፈል መቻሉን 9 ሲደመር 5 14 14 ሲደመር 2 16 16 ሲደመር 2 18 ነው የሚሆነው። ስለዚህ ይሄኛው ለ6 ያለ ቀሪ ይካፈላል። ምክንያቱም ለ3ም ለ2ም ያለ ቀሪ ስለሚካፈል ቀጥታ ለ6ም ያለ ቀሪ ይካፈላል ማለት ነው። ደምብ 6 ላይ ደግሞ የምናገኘው ለ8 መካፈል መቻል። ለ8 ያለ ቀሪ የሚካፈሉት ቁጥሮች የቁጥሩ መጨረሻዎቹ ዲጂት መጨረሻዎቹ 3ቱ ዲጂት ያለ ቀሪ ለ8 የሚካፈሉ ከሆነ የተሰጠው ቁጥርም ያለ ቀሪ ለ6 ይካፈላል እንላለን። እኛ እንግዲህ የምናየው የአንድ ቤት የ10 ቤት እና የ100 ቤት ዲጂቶች አንድ ላይ ካየን በኋላ የምናገኘው ቁጥር ለ8 ያለ ቀሪ የሚካፈል ከሆነ ቁጥሩም ያለ ቀሪ ለ8 ይካፈላል እንላለን። እዚህ ጋር የምናገኘው 3ቱ የመጨረሻ ዲጂት 128 ደግሞ ያለ ቀሪ ለ8 ስለሚካፈል ይሄ ይካፈላል። እዚህ ጋር ደግሞ የመጨረሻ 3ቱ ዲጂት 152 እናገኛለን። 152ም ቀጥታ ለ8 ያለ ቀሪ ይካፈላል ማለት ነው። እዚህ ጋር 200 ወይ 200 ነው እናገኘው። 200ም ያለ ቀሪ ለ8 ስለሚካፈል ይህ እዚህ ጋር የምታዩት ቁጥር ለ8 ያለ ቀሪ ይካፈላል ማለት ነው። እዚህ ጋር 7800 ነው ብለው እንደምናየው የመጨረሻውን 3 ዲጂት ስለሆነ 800 ያለ ቀሪ ለ8 ስለሚካፈል ይህም ያለ ቀሪ ለ8 ይካፈላል። ይሄኛውም በተመሳሳይ መልኩ 824 ያለ ቀሪ ለ8 ስለሚካፈል እዚህ ጋር የምታዩት ቁጥር ያለ ቀሪ ለ8 ይካፈላል ማለት ነው። ደምብ 7 እናገኛለን። ደምብ 7 ላይ ለ9 መካፈል መቻል ይላል። በማንኛውም ቁጥር ተሰጥቶን ለ9 ያለ ቀሪ መካፈል መቻሉን የምናረጋግጠው የቁጥሩ ዲጂቶች ድምር ለ9 ያለ ቀሪ የሚካፈሉ ከሆነ የተሰጠው ቁጥርም ያለ ቀሪ ለ9 እንደሚካፈል ነው። ይሄኛው ከደምብ 2 ጋር ይመሳሰላል። ለ3 መካፈል መቻሉን የምናረጋግጥበት ዘዴ ጋር ተመሳሳይ ይሆናል ማለት ነው። ስለዚህ በአጭሩ የተሰጠው ቁጥር ቀጥታ ዲጂቶቹን አንድ ላይ እንደምራለን። መጨረሻ ላይ የምናገኘው ቁጥር ለ9 ያለ ቀሪ የሚካፈል ከሆነ ቁጥራችንም ለ9 ያለ ቀሪ ይካፈላል እንላለን። እዚህ ጋር 62487 እናገኛለን። ስለዚህ 6 ሲደመር 2 ሲደመር 4 ሲደመር 8 ሲደመር 7 እሺ ድምሩን እንየው። 6 እና 2 8 ከዚህ ጋር 12 12 እና 8 20 20 ሲደመር 7 27 27 ደግሞ ለ9 ያለ ቀሪ ስለሚካፈል ይህ ቁጥር ያለ ቀሪ ለ9 ይካፈላል ማለት ነው። 487 ለ9 ያለ ቀሪ ይካፈላል ማለት ነው። እሺ በተመሳሳይ መልኩ ይሄንን እንስራው። 1 ሲደመር 9 ሲደመር 3 ሲደመር 8 ሲደመር 6 1 ሲደመር 9 10 10 ሲደመር 3 13
13 ሲደመር 8 21 21 ሲደመር 6 ይህም 27 ነው የመጣው። 27 ያለ ቀሪ ለ9 ስለሚካፈል ይሄኛውም ለ9 ያለ ቀሪ ይካፈላል ማለት ነው። እዚች ጋር እንምጣ። 8 ሲደመር 2 ሲደመር 7 ሲደመር 9 ሲደመር 5 ሲደመር 5 እሺ ድምሩ ነው። 8 ሲደመር 2 10 10 ሲደመር 7 17 17 ሲደመር 9 26 26 ሲደመር 5 31 31 ሲደመር 5 36 36 አሁንም ለ9 ድርሻው 4 ስለሆነ ቀሪ ስለሌለው ይህ እዚህ ጋር የምታዩት ቁጥር ያለ ቀሪ ለ9 ይካፈላል ማለት ነው። የመጨረሻና ደንብ 8 ደግሞ ለ10 መካፈል መቻል ይላል። ማንኛውም ሙሉ ቁጥር ለ10 ያለ ቀሪ የሚካፈለው የአንድ ቤት ዲጂቱ 0 ከሆነ ብቻ ነው። ስለዚህ በቀላሉ የአንድ ቤት ዲጂቱ 0 ከሆነ ያለ ቀሪ ለ10 ይካፈላል ማለት ነው። እዚህ ጋር የአንድ ቤት ዲጂቱ 0 ነው። የመጨረሻ ዲጂቱ 0 ስለሆነ ለ10 ብናካፍለው ያለ ቀሪ ይካፈላል። ይሄኛው የአንድ ቤት ዲጂቱ 0 ስለሆነ ለ10 ያለ ቀሪ ይካፈላል። ሶስተኛው የመጨረሻው ዲጂቱ 0 ስለሆነ ያለ ቀሪ ለ10 ይካፈላል ማለት ነው። በዚህ መልኩ ካየን የተወሰኑትን ጥያቄዎች እንሰራለን። እንግዲህ 8ቱንም ደንቦች አይተናል። አንድ ቁጥር ለወደ የተሰጠ ቁጥር ያለ ቀሪ ማካፈል መቻሉን ካልኩሌተር ሳንጠቀም እነዚህን ደንቦች ካየን በኋላ በቀላሉ መወሰን እንችላለን። እዚህ ጋር አንደኛ ላይ የምናገኘው ከዚህ በታች የተዘረዘሩት ቁጥሮች ለ2 ለ3 እና ለ5 ይካፈላሉ ይላል። እዚህ ጋር የምናገኘው 14 ነው። ለ2 ያለ ቀሪ ይካፈላል። ምክንያቱም የአንድ ቤት ዲጂቱ ሙሉ ቁጥር ወይ 4 ስለሆነ እዚህ ጋር አይት እናደርጋለን። ለ3 ሲካፈላል ለ3 መካፈል መቻሉን ደግሞ የተሰጡትን ዲጂቶች አንድ ላይ ደምረን ድምሩ ለ3 የሚካፈል ከሆነ ብቻ ነው ለ3 የሚካፈለው። ስለዚህ የዚህ ድምር 5 ናት። 5 ደግሞ ያለ ቀሪ ለ3 ስለማይካፈል አይሆንም ማለት ነው። ለአምስትም አይካፈልም። ምክንያቱም ለ5 ያለ ቀሪ የሚካፈሉ ቁጥሮች የአንድ ቤት ዲጂታቸው ወይ 0 ወይ 5 መሆን አለበት። እሺ ወደዚህ እንምጣ። ደግሞ 25 ለ2 ያለ ቀሪ አይካፈልም። ምክንያቱም የአንድ ቤት ዲጂቱ ሙሉ ቁጥር ስላልሆነ ለ2 ያለ ቀሪ አይካፈልም። ለ3 ድምሩ 7 ነው የሚሆነው። 7 ደግሞ ያለ ቀሪ ለ3 ስለማይካፈል ይሄም አይሆንም። ለ5 ደግሞ ያለ ቀሪ ይካፈላል። ምክንያቱም የአንድ ቤት ዲጂቱ 5 ስለሆነ ይሆናል ማለት ነው። እሺ እዚህ ጋር ደግሞ እንምጣ። 12568 ይላል። ለ2 ይካፈላል። የአንድ ቤት ዲጂቱ 8 ወይ ሙሉ ቁጥር ስለሆነ እሺ ለ3 መካፈል መቻሉን ደግሞ እንደምርና ነው። 1 እና 2 3 3 እና 5 8 8 እና 6 14 14 ሲደመር 8 22 ነው የሚሆነው። 22 ያለ ቀሪ ለ3 ስለማይካፈል ይሄም አይሆንም ማለት ነው። እሺ ለ5 የአንድ ቤት ዲጂቱ ወይ 0 ወይ 5 መሆን አለበት። ከዚህ ውጭ ስለሆነ ለ5 ያለ ቀሪ አይካፈልም ማለት ነው። እሺ ወደዚህ እንምጣ። 5,648,532 ይላል። እሺ የመጨረሻ ቁጥሩ 2 ወይ ሙሉ ቁጥር ስለሆነ ይሄ ለ2 ያለ ቀሪ ይካፈላል። እሺ ለ3 ደግሞ ያለ ቀሪ መካፈል መቻሉን እንየው። 5 እና 6 11 15 23 28 31 33 ድምሩ 33 ነው የመጣው። 33 ደግሞ ያለ ቀሪ ለ3 ስለሚካፈል ይሄ ቁጥርም ለ3 ያለ ቀሪ ይካፈላል። እቺ ለ5 መካፈል መቻሉን ደግሞ 0 ወይ ከ0 እና ከ5 ውጭ ከሆነ አይካፈልም ማለት ነው።
እሺ ሁለተኛ ጥያቄ ከዚህ በታች የተሰጡት ቁጥሮች ለአራት ይካፈላሉ ወይ ይላል። ለአራት መካፈል መቻሉን እንግዲህ እኛ የምናየው ደንብ 3 ላይ እንዳየ ነው የመጨረሻዎቹን ሁለት ዲጂት ነው የምናየው። ሁለቱ ዲጂት ለአራት የሚካፈል ከሆነ የተሰጠው ቁጥርም ለአራት ያለ ቀሪ ይካፈላል ብለን ማሰብ እንችላለን። እዚህ ጋር 824 ይላል። የአንድ ወት ዲጂቱና የ10 በት ዲጂቱን አንድ ላይ አይተን ያ የተገኘው ቁጥር ለአራት የሚካፈል ከሆነ ያለ ቀሪ ይካፈላል እንላለን። 24 ለአራት ያለ ቀሪ ስለሚካፈል ይሄኛው ይሆናል። እዚህ ጋር ደግሞ 90 ነው የምናገኘው። 90 ያለ ቀሪ ለአራት ስለማይካፈል ይህ ቁጥርም ያለ ቀሪ ለአራት አይካፈልም። እዚህ ጋር 56 እናገኛለን። 56 ያለ ቀሪ ስለሚካፈል ይሄኛው ያለ ቀሪ ለአራት ይካፈላል። እዚህ ጋር ደግሞ 72 እናገኛለን። 72 ያለ ቀሪ ለአራት ስለሚካፈል ይካፈላል ማለት ነው። አየህ ሶስተኛ ላይ ከዚህ በታች የተዘረዘሩት ቁጥሮች ለ8 ይካፈላሉ ይላል። ለ8 ያለ ቀሪ የሚካፈሉት ከላይ እንዳየነው የመጨረሻዎቹ 3 ዲጂቶችን ካየን በኋላ ያ የምናገኘው ቁጥር ለ8 ያለ ቀሪ የሚካፈል ከሆነ የተሰጠው ቁጥርም ያለ ቀሪ ለ8 ይካፈላል ይላል። እሺ ላይ 33586 የመጨረሻዎቹ ሶስቱን ዲጂት እናያለን። 586 ይሄኛው ያለ ቀሪ ለ8 ስለማይካፈል አይሆንም። እዚህ ጋር 696 ይሄኛው ያለ ቀሪ ለ8 ይካፈላል። ስለዚህ የተሰጠው ቁጥርም ለ8 ያለ ቀሪ ይካፈላል። እዚህ ጋር 256 እናገኛለን። 256 ለ8 እናካፍል። ይሄኛውም ቀሪ የለውም። ስለዚህ ያለ ቀሪ ለ8 ይካፈላል። እዚህ ጋር 520 እናገኛለን። እሷም ያለ ቀሪ ለ8 ስለምትካፈል እዚህ ጋር የምታዩት ቁጥር ያለ ቀሪ ለ8 ይካፈላል ማለት ነው። ስለዚህ ምንም ካልኩሌተር አያስፈልገንም። እነኝን ደንቦች ብቻ በስነ ስርዓት ካየን በኋላ ደንቡን ተከትለን ያለ ቀሪ መካፈል መቻሉን በቀላሉ መወሰን እንችላለን ማለት ነው። እዚህ ጋር ደግሞ ለ6 ይካፈላሉ ይላል። ለ6 ያለ ቀሪ የሚካፈሉት ቁጥሮች እንግዲህ የተሰጠው ቁጥር ለ2 እና ለ3 ያለ ቀሪ የሚካፈል ከሆነ ነው። ላይ 45962 እናገኛለን። ይሄኛው የአንድ ቤት ዲጂቱ 2 ወይ ሙሉ ቁጥር ስለሆነ ለ2 ያለ ቀሪ ይካፈላል። እሺ ለ3 ደግሞ እንየው 4 ሲደመር 5 9 9 እና 9 18 18 ሲደመር 6 24 24 ሲደመር 2 26 26 ደግሞ ያለ ቀሪ ለ3 ስለማይካፈል እኛው መስፈርቱን አሟላም ማለት ለ2 ይካፈላል። ነገር ግን ለ3 ስለማይካፈል ለ6ም አይካፈልም ማለት ነው። እሺ እዚህ ጋር ብታዩ ደግሞ ለ2 ይካፈላል። ለ3 ደግሞ ቼክ እናድርገው 7 እና 8 15 15 እና 9 24 29 35 36 42 42 ያለ ቀሪ ለ3 ስለሚካፈል ለ3ም ለ2ም ያለ ቀሪ ይካፈላል። ስለዚህ ለ6ም ያለ ቀሪ ይካፈላል። እዚህ ጋር እንምጣ። ለ2 ያለ ቀሪ ይካፈላል። ምክንያቱም የአንድ ቤት ዲጂቱ 2 ሙሉ ቁጥር ስለሆነ ለ2 ያለ ቀሪ ይካፈላል። እሺ ለ3 ደግሞ መካፈል መቻሉን 6 እና 5 11 19 20 22 25 28 እሺ ይሄኛው ለ3 አይካፈልም። 11 19 20 22 25 25 እና 2 27 ይቅርታ 27 ያለ ቀሪ ለ3 ስለሚካፈል ለ2ም ለ3ም ከተካፈለ ለ6ም ያለ ቀሪ ይካፈላል ማለት ነው። እዚህ ጋር 8888 ለ2 ያለ ቀሪ ይካፈላል። ለ3 ደግሞ ቼክ እናድርገው 8 እና 8
16 24 32 32 ለ3 ስለማይካፈል ለ6 ያለ ቀሪ አይካፈልም ማለት ነው የቁጥር። እሺ ወደ አምስተኛ እንምጣ። ከዚህ በታች የተዘረዘሩት ቁጥሮች ለ9 ያለ ቀሪ ይካፈላሉ ወይ ይላል። ይሄንን ዳምፕ 7 ላይ አይተናል። ለ9 ያለ ቀሪ የሚካፈሉት ቁጥሮች የዲጂቶቹ ድምር ለ9 ያለ ቀሪ የሚካፈል ከሆነ ብቻ ነው ይላል። እዚህ ጋር 909ን እንዳለ ዲጂቶቹን አንድ ላይ ደምረን የዲጂቱ ድምር ለ9 የሚካፈል ከሆነ የተሰጠው ቁጥርም ለ9 ይካፈላል። 9 እና 0 9 9 ሲደመር 9 18 ስለዚህ ይህ ቁጥር ያለ ቀሪ ለ9 ይካፈላል። እሺ እዚህ ጋር እንምጣ። 2568 ይላል። ይህንንም ደምረን ድምሩ ለ9 የሚካፈል ከሆነ ያለ ቀሪ ይካፈላል ማለት ነው። 2 ሲደመር 5 7 13 13 ሲደመር 8 21 ነው ያለው። 21 ለ9 ያለ ቀሪ ስለማይካፈል ይሄ ቁጥር ለ9 ያለ ቀሪ አይካፈልም ማለት ነው። እዚህ ጋር ደግሞ እንምጣ። 7 እና 9 16 16 እና 0 እዛው 16 16 ሲደመር 6 22 22 ሲደመር 5 27 ነው ያለው። 27 ያለ ቀሪ ለ9 ስለሚካፈል ይሄም ያለ ቀሪ ለ9 ይካፈላል ማለት ነው። እዚህ ጋር ደግሞ እንምጣ። 8 ሲደመር 4 12 12 ሲደመር 6 18 27 28 28 30 33 12 18 27 28 30 33 ድምሩ 33 ነው የወጣው። 33 ደግሞ ያለ ቀሪ ለ9 ስለማይካፈል ይህ ቁጥር ለ9 ያለ ቀሪ አይካፈልም ማለት ነው። እሺ ስድስተኛ ከዚህ በታች የተሰጡት ቁጥሮች ለ10 ያለ ቀሪ ይካፈላሉ ወይ ነው። ለ10 ያለ ቀሪ የሚካፈሉ ቁጥሮች የአንድ ዲጂታቸው 0 ከሆነ ብቻ ነው። እዚህ ጋር 0 ነው። እቺ 5 ናት፣ አትሆንም። ይሄም አይሆንም። ይሄኛው የአንድ ዲጂቱ 0 ስለሆነ ይሆናል ማለት ነው። ሰባተኛ ይህ ቁጥር ተሰጥቶናል። አንድ ቁጥር ዘሎ 6 2 እዚች ጋር አንድ ቁጥር ይጎላል። መጨረሻው አንድ ያለ ቀሪ ለ3 የሚካፈል ከሆነ የጎደለውን ቦታ መግባት የሚችሉትን ባለ አንድ ዲጂት ዘርዝሩ ነው ብለው እንግዲህ እዚህ ጋር ቁጥሮችን እየተካን ቼክ እናድርገው። 0 ከዛ በኋላ 0 እዚህ ጋር ከተካም በኋላ ሁሉንም አንድ ላይ ደምረን ድምሩ ለ3 የሚካፈል ከሆነ ቁጥሮቹ እንደ አማራጭ ይሆናሉ ማለት ነው። 6 ሲደመር 2 8 8 ሲደመር 0 እዛው 8 ነው። 8 ሲደመር 1 9 9 ደግሞ ያለ ቀሪ ለ3 ስለሚካፈል 0 እንደ አንድ አማራጭ ይሆናል። አሁን ደግሞ አንድ እናስገባው። 6 ሲደመር 2 8 8 ሲደመር 1 9 9 ሲደመር 1 10 1 አይሆንም። 2 6 ሲደመር 2 8 8 ሲደመር 2 10 11 የማይሆንም 3 እናስገባው ነው። 6 ሲደመር 2 8 8 እና 3 11 11 ሲደመር 1 12 ነው የሚሆነው። 12 ያለ ቀሪ ለ3 ስለሚካፈል ይሆናል። አሁን ደግሞ 4 እናስገባው። 6 እና 8 ነው። 6 እና 2 8 8 ሲደመር 4 12 13 አይሆንም። 5 እናስገባው። 13 14 5 አይሆንም። 6 14 15 15 ያለ ቀሪ ለ3 ስለሚካፈል 6ም እዚህ ጋር እናስገባው ይሆናል ማለት ነው። ያለ ቀሪ ለ3 ይካፈላል። አሁን ደግሞ 7 እናስገባ። 15 16 እሱም አይሆንም።
እሺ 8 እና 8 16 17 8ም አይሆንም 9 17 18 ነው የሚሆነው 18 ያለ ቀሪ ለሶስት ስለምካፈል 9ም ይሆናል ማለት ነው። ስለዚህ እዚህ ጋር የምታዩት ቁጥሮች ያለ ቀሪ ለሶስት ስለሚካፈሉ እዚህ ጋር ባለ አንድ ዲጂት ሆኖ ለሶስት ያለ ቀሪ የሚካፈሉትን ቁጥሮች ብናስገባ ያለ ቀሪ ለሶስት ይካፈላሉ ማለት ነው። ስለዚህ እንደ አማራጭ መጠቀም የምንችለው